ላይ ያለበት የፕሮጀክቱ አጠቃላይ ገጽታ አጠቃላይ በከተማው ውስጥ ያሉ የስርጭት መስመሮች ወደ 31 ምናምን ኪሎ ሜትሮች አሉ። 31.5 ኪሎ ሜትር አጠቃላይ የፕሬዠር ላይ ደግሞ ወደ 13 ኪሎ ሜትር ነው። ከዚህ ከ1000 ሜትር ኪሎ እስከ ዋና ሶርሱ ቦርሆል ላይ ያለው መስመር ዋና ፕሬዠር ላይ ነው። አሁን ኦልሬዲ 100% አልቋል። የፓምፕ እና የጀነሬተር ኢንስታሌሽን ስራዎችም እነሱም ኦልሬዲ አልቀዋል። እዚህ ጋር 1000 ሜትር ኪዩብ አሁን ያልተሰሩ ስራዎች የሚቀሩት አሁን ላይ የሚሰራው ስራ የቶፕ ስላብ እና የስክሪዲንግ ስራ የወል ስክሪዲንግ የማድረግ ስራዎች ናቸው የቀሩት ያሉት። ከዛ ሸረፍ ጎዴ ያለችው የ200 ሜትር ኪዩብ አለች። እሷም የወል ስራው አልቆ ቶፕ ስላብ ነው የሚቀረው። ቡስተር ላይ ያለችው 50 ሜትር ኪዩብ ሳንድዊች ያለች እሷም ኦልሬዲ ለስራ ክፍቶና ሁሉም ስራ ተጠናቆ አሁን ውሃ መጥፋት ብቻ ነው ወደዛ ያለው ስራው ተጠናቋል። በአጠቃላይ እንግዲህ በከተማው ያለው የውሃ ችግር በጣም ከፍተኛ በመሆኑ በወር በሁለት ወር ነው ውሃ እየሰጠን ያለ። እንግዲህ ይሄ በዘለቄታው አጠቃላይ የውሃ ፍሰቱ እዛ ጋር ከዋና ሶርስ ላይ ያለው የውሃ ፍሰት 12 ሊትር ፐር ሰከንድ ነው አጠቃላይ ይሰጣል ተብሎ አሁን ዲዛይን የተደረገው። አጠቃላይ እንግዲህ ይሄ ዲዛይን የተደረገው በአጠቃላይ ሳፕላይና ዲማንድ ሲታይ ለ25000 ህዝብ ያገለግላል የሚባለው ከተማ ውስጥ ያለው ተጠቃሚው ወደ 39000 ነው ተጠቃሚ ያለው በአገልግሎት ላይ የደንበኛ ቆጣሪ እያንዳንዱ ቦኖዎች ምናምን አጠቃለው ወደ 11 ቦኖ ከተማ ውስጥ ያሉት 11 ቦኖ ውስጥ 11 ቦኖዎች አሉ የሚሰሩ እነሱም ኦልሬዲ ተሰርተዋል። 2 ቦኖዎች ብቻ ናቸው ያልተሰሩ ያሉት። ስርጭት መስመርም ወደ 27 ኪሎ ሜትር ተዘርግቷል። ወደ ኦልሬዲ ወደ 4-5 ኪሎ ሜትር ነው የቀረው። አጠቃላይ እንግዲህ ይሄ በዚህ በ2019 በጀት ዓመት ሌላ የመብራት ትራንስፎርመሩ የክፍያም ተከፍሏል። ወደ 10.7 ሚሊዮን ብር 10.700 ምናምን ሚሊዮን ብር ተከፍሏል። እንግዲህ የነሱ አክሰሰሪዎችና ትራንስፎርመሩ ከቀረበ ከመስከረም ጀምሮ አገልግሎት መስጠት ይችላል ይሄ ስራ ማለት ነው። ስለዚህ ወደፊት ወደ 2019 ላይ የወገዳ ከተማ ህዝብ ንጹህ የመጠጥ ውሃ ተደራሽነቱ ቢያንስ ከወር ወደ ሳምንትና በሳምንት የሚያገኝበት ኮንዲሽን ይፈጠራል ተብሎ ይጠበቃል። የወገዳ ንጹህ ውሃ ፕሮጀክት አሁን ያለበት ደረጃ 84% ላይ ደርሷል። ብዙ ስራዎች ተሰርተዋል። አብዛኛው ስራ ተጠናቋል። የፊኒሺንግ ስራ በሚባሉት ናቸው ያሉት። አሁን ይሄ 1000 ሜትር ኪዩብ ነው የምታዩት የሚለው የሚሞላው የቶፕ ስላብ የሚባለው መጨረሻ ስራ ነው የቀረው። የዚህ ውስጥ መጨረሻ ሰርድ ኮት የምንለው ፊኒሺንግ የግድግዳ ፊኒሺንግ ከዛ በኋላ የቤዝ ስላብ ፊኒሺንግ አለ። ይሄን ካደረግን በኋላ የታንከር ውሃ መያዝ ይችላል። ውሃ ለመያዝ ደግሞ ውሃው ከየት ነው የሚመጣ? ከኩጂን አካባቢ ጉድጓድ ነው ተገፍቶ በሚመጣው። እዛ ላይ የፐምፕና የጀነሬተር ተከላ ስራ ተሰርቷል። ኦን ፖት ቴስት ስራ ተሰርቷል። የኦን ፖት ቴስት እዛው ላይ ፍላሽ አውት አድርገናል። ወደ መስመሩ ገፍቶ የፕሬሸር ቴስት የማድረግ ስራ ነው። አሁን እሱን ለመስራት በዝግጅት ላይ ነው ያለን። እዚህ አባቷ አካባቢ የምትባለው ቡስተርስ ማከፋፈያ ያለች። ከዛ በኋላ ደግሞ ሌላ ፐምፕ አለ። እስከዛ አቦጂንግ ላይ የተተከለው ፐምፕ ነው የሚገፋ። ከአባቷ ጋር አካባቢ የምትገኝ ቡስተር ስቴሽን አለች። ከዛ ተገፍቶ ወደ ታንከር ይገባል ማለት ነው። ከዛ በኋላ እንደምታውቁት ለበርካታ ወራት ውስጥ ለውስጥ ሲዘረጋ ወደ 31.5 ኪሎ ሜትር የተዘረጋ ውስጥ ለውስጥ ቧንቧ አለ። በዛ ያንን ሁሉ ቴስት የማድረግ ስራ እንሰራለን ማለት ነው። አልፎ አልፎ ግን የሚገጣጠሙ ስራዎች አሉ። የፊቲንግ መገጣጠም፣ ቧንቧዎች ከቧንቧዎች ሲናገር ቧንቧውን የመቆጣጠር ጌት ቫልቭ የሚባለው እነዚህ ስራዎች ከጨረስን በኋላ በቅርብ ቀን ሙሉ ሲስተሙን ቴስት የማድረግ እቅድ አለን። የመጠጥ ብዙ ስትራክቸሮችን በውስጡ ይዟል። የግፊት መስመር፣ ቦርሆል፣ ቡስተር 50 ሜትር ኪዩብ፣ 200 ሜትር ኪዩብ እንዲሁም ወደፊቱ አገልግሎት ሊጠቀመው የሚችል ቢሮ 5 ክላስ ቢሮዎች አሉ። እንደገና ማህበረሰቡ የውሃ አቅርቦት ካለ የሳኒቴሽን ሁኔታዎችን ለማስተካከል 2 የህዝብ ፕሮጀክሽን ቤቶች አሉ። እንደገና የስርጭት መስመር አጠቃላይ በከተማው ከ31.5 ኪሎ ሜትር በላይ ነው የሚሰራው።
የግፊት መስመሩ ከጉጂኝ እስከ ወገድ አጠቃላይ 13.1 ኪሎ ሜትር አካባቢ ነው። እንግዲህ እነዚህ ስራዎች አሁን ባለበት ሁኔታ የግፊት መስመሩ ሙሉ በሙሉ የዝርጋታ ስራ አጠናቀናል። አንድ የሪሊዝ ቫልቭ መግጠም ብቻ እና የተወሰኑ አንከሮች ነው የሚቀረው። የ1000 ሜትር ዲብ በሚታዩት መልኩ የመጨረሻ ቶፕ ስላብ ከቨር ስላብ እየሞላን ነው። ኢንጂነሪንግ ኦፊስ 5 ክላስ ያልናቸው የውሃ አገልግሎቶች የምናስረክበው ቀለምና ኮርኒስ ስራ እያጠናቀቅን ነው። 200 ሜትር ኪዩብ ከቨር ስላብ ነው የሚቀረው። ከቨር ስላብ ስራ ነው የሚቀረው። ሌሎቹ ቡስተርና ቦርሆል ላይ ያሉ ቤቶችም ቀለምና ከፈፍ ነው የሚቀረው። ያጠናቀናል። የኤሌክትሮሜካኒካል ስራ ሙሉ አካል ነው። ሙሉ በሙሉ የኢንስታሌሽን ስራ አጠናቀናል። 50 ሜትር ኪዩብም ሙሉ በሙሉ ተጠናቋል። የፔቭመንት ነው የሚቀረው ግራውንድ ላይ ማለት ነው የ50 ሜትር ኪዩብ። ከዛ ውጭ የስርጭት መስመር ዝርጋታ በ31.5 ወደ 29 ኪሎ ሜትር አካባቢ አጠናቀናል። የፊት ገጠማዎችንም እዛው ጋር ገይዘን የጨረስን ነው። ከሞላ ጎደል ፕሮጀክት ላይ ያሉ እንትኖች እነዚህ ናቸው የስራ ፓርቶች እና አሁን እኛ ባለን እቅድ 98-99% እስከ ነሐሴ 30 እንጨርሳለን ብለን እናስባለን።